እንዴት ናችሁ አድማጮቻችን? የጉማሬ አስደናቂ ተፈጥሯዊ እውነታዎች ይዘን መጥተናል። አብረን እንቆይ። ጉማሬ በውሃ ውስጥ እና በመሬት ላይ መኖር የሚችል ግዙፍ እንስሳ ሲሆን በጣም ተናዳጅ ነው። በብዛት ጥልቅ ውሃ ያለበት እንዲሁም ሳራማ ቦታ ላይ መኖርን ያዘወትራል። ለመራባት ደረቃማ ወቅቶችን ይመርጣል። የሚመገበው ሳሮች እና ሌሎች ተክሎችን ነው። ጉማሬ ከአፍሪካ ትልቅ እንስሳት አንዱ ነው። ክብደቱ 1300 እስከ 3200 ኪሎ ግራም ድረስ ሊደርስ ይችላል። ጉማሬ በወንዞች፣ ሐይቆችና ጭቃ ውሃ ውስጥ ይኖራል። በአፍሪካ ንጹሕ ውሃ አካባቢዎች ብዙ ይገኛል። ጉማሬ በቀን በውሃ ውስጥ ይቆያል፣ ሌሊት ለመመገብ ወደ መሬት ይወጣል። ጉማሬ ሙሉ በሙሉ ተክል በላ ነው። በአንድ ሌሊት እስከ 40 ኪሎ ግራም ሳር ሊበላ ይችላል። ጉማሬ ምንም እንኳን ዝም ያለ ቢሆንም በጣም አደገኛ ነው። በአፍሪካ ብዙ ሰዎችን የሚገድል እንስሳ መሆኑ ይታወቃል። ልጅ ለመውለድ እርግዝናው 8 ወር ያህል ይቆያል። ብዙ ጊዜ ጉማሬ አንድ ብቻ ይወለዳል። በውሃ ውስጥ እስከ 5 ደቂቃ ያለ መተንፈስ መቆየት ይችላል። ደህና ሁኑ። ሰብስክራይብ እና ላይ በማድረግ አግዙን።